ሰላም የኢቻለም ቤተሰቦቻችን እንዴት ናችሁልን? ቲኖልፍ በቀጣዩ ክፍል ተመልሷል። እንደ ሁልጊዜው ቪዲዮ ለብዙ ሰው እንዲደርስልን ላይክ እያደረጋችሁ አበረታቱን። ይመቻችሁ። ሰናይ ጊዜ። በባለፈው ክፍል በቲኖልፍ ዴሪክም ቦይትና ኤሪክ የተባሉ ተማሪዎችን ወደ ዌርወልፍነትም ቀይሮ ቡድኑን እያጠናከረ እንዳለ እስካትም ሊያስቆመው ሞክሮ እንዳልተሳካለት ሊዲያም የፒተር ሂል መንፈስ ሲፈታተናት ጃክሰንም የሆነ ኃይል እንዳለው ሲያቅ የአሊሰንም እናት ልጇ ከስካት ጋር እንዳላቆመች ስታቅ አይተን ነበር ያቆምነው። በዚህኛውም ክፍል ቲኖልፍ በአጓጊነቱም ቀጥሎ ዶክተር አለን ጋም የተገኘው ስካት ለቁስሉ አልኮል እየተደረገለት አለንም እንዳለ እውነታውን ስለ ዴሪክ ስለ ስካት ሁሉንም ነገር እንደሚያቅም እየሰማ ስካትም እየተገረመ አሁንም ታዲያ አዳኞቹ ወደዚህ የመጡም ነው በማለት የተገደለውን የእነሱን ሬሳም እያሳየው ይህን ነገር የገደለው ፍጥረት ምን እንደሆነም አልታወቀም። አዳኞቹ ከድሮ ጀምሮ የሚመዘግቡበት ማስታወሻ ደብተር ላይ ሊገኝ ይችላልም እያለውም እንሰማለን። እዛውም አዳኞቹ እነ ክሪስም ተከታትለው ወደ ውስጥ ሲገቡ ስካትም በፍጥነት ሌላ ክፍል ገብቶም ይደበቃል። ከነ ክሪስ ጋም ጄራርድን መጥቶ ነበርና ድሮ የሚያውቀውን አለንን ሰላም እያለው አለንም ሰላምታም ሰጥቶ ስላመጡለት ሬሳም ከማብራራቱ በፊት ለእናንተ እየሰራው እንዳልሆነ እወቁም በማለት የሬሳውን አንገትም ጀርባም እያሳያቸው አንገቱ ተሸርክቶ ነው የተገደለው። ይህ ፍጥረት ከመግደሉ በፊት ሸርክቶም ነው የሚያደነዝዘው። እንዲሁም ከገደለ በኋላም ሬሳውንም ምንም አያደርግም፣ አይበላውም። ይህ የሚያሳየው ታዲያ ይህ ፍጥረት መብላት ሳይሆን ተልእኮ ዝም ብሎም መግደል ነው። ስለዚህ እናንተም ልትፈሩም ይገባልም ይላችኋል። እስካትም ተደብቆ የሚባለውን በግርምትም ይሰማል። በሌላ ትዕይንት በኤሪካ መኪና የተበላሸበት ስታይል ስም አንድ ጋራዥ ቦታም ወስዶም እያሰራ እዛ ላለውም የጋራዥ ሰራተኛም የሚሰራለትን ነግሮት እንደወጣ የበሩ እጀታም ላይ የሚያምለጨልጭ ቅባትም ነክቶ ግራ እየተጋባም ጠራርጎት ውጭ ወጥቶ ስልኩን ለመነካካት ሲሞክር ባልጠበቀው መልኩ አቅቶት ስልኩም ይወድቅበታል። ራሱም ሰውነቱን ማንቀሳቀስ አቅቶት መሬት ይወድቃል። በመስኮትም ሲመለከት ሰሪው ልጅ ጋም ያ ጥቁር ፍጥረትም ደርሶ አንገቱ ጀርባም ሸርክቶ አደንዝዞት ጥሎትም በመኪና መጫኛም ማሽንም ጨፍልቆም ይገሏል ብለው ስታይልስም ይህንን በአይኑ እያየ እንደምንም እየተንቀሳቀሰ ወደ 911 ወደ ፖሊሶች ሲደውል አውሬውም እሱ ጋር መጥቶ አፍጥጦ ማይቶት ጮሆበት ብቻም ይሄዳል። ወዮ አሊሰንም እንደለመደችው ከቤት ወጥታ መስኮቷ ላይ በስካት የተጻፈላትን 3 ሰዓት እንገናኝ የሚለውን አንብባ ልትሄድም ስትልም አያቷ ጄራርድም ድቅን ብሎ ማስደንግጧት ከመኪናዋም ወርዳም ተወሯለች። እሱም ማስታወሻ ደብተሩም እየወደቀበት እሱን አንስታም እየሰጠችው ያለዚች ማስታወሻና በቀን 3 ፍሬ የምወጣው መድኃኒት እየዋጥኩ ካልሆነ እዚህ አልደርስም ነበርም በማለት እዚሁም ታዲያ እኔም እንዲማደርገው ዶክተሬን ስለማምነው ነው፣ እሱ ነው መድኃኒቱን የሰጠኝ። አንቺም እኛ ቤተሰብሽን እርስ በእርሳችን መተማመን አለብን። ምናልባት የማይሆን ቦታ ራስሽን ብታገኙም ለቤተሰብሽ ብቻ ታመኚ። ታዲያስ አንቺስ ከዚህ መሃል ከዚህ በኋላስ እኔ ልመንሽ ወይም እያለም እያፋጠጣት አሊሰንም ተደንቃ አዎ ብላ ብቻም ትመልስለታለች። እሷንም የቀጠረው ስካትም የቀጠሮ ቦታም ሰዓቱ አልፎበትም ይጨነቃል። ስታይልስም ያለበት ቦታ ፖሊሶችም ደርሰው አባቱ ምን ተፈጥሮ እንደሆነና ማን ጋራዥ ሰሪውን እንደገደለው ቢጠይቀውም ስታይል ሰውዬ ምንም አላየውም፣ ስመጣ ብቻ ተገሎን ያገኘሁትም በማለት ሽምጥጥ አድርጎም ዋሽቶም እጁ ላይ ቅባቱንም ለማስለቀቅ እየታገለ መኪናውም ለፖሊሶች ምርምርም ሊወሰድም ስለሆነ በዛም እየተበሳጨ ጓደኛው ስካትንም ጠርቶም ይጠብቀዋል። ስካትም የነበረበት ቦታ አሊሰንም ስላረፈደችበትም ሄዶ አሊሰንም ቦታው ላይ ብትደርስም መጠበቅ አልቻልኩም ናፍቀሽኛልም ብሎም ድንጋይ ላይ ጽፎላት እንደሄደ ማይታም ታዝናለች። ስካት ጋም ታዲያ እሱም ስታይልስ ጋር ደርሶ ምን ተፈጥሮ እንደሆነም ይጠይቀዋል። ስታይልስም ልክ ነህ፣ አውሬው እንደናንተ ዌርወልፍም አይደለም፣ የሆነ አሳ አይነት ቆዳ ነው ያለው። ሌላው ደግሞ የሚገርመው ታዲያ ተጠግቶም ሲያየኝ የሆነ ማስክ ያደረገ እማቁ አይነት ሰው ነው የመሰለኝም እያለው ታውቀዋለህ ወይም ሲባል አላቅም፣ ግን እሱ በእርግጠኝነት ያቃኛልም ይላል። በለው ማን ይሆን? በሌላ በኩል ዴሪክም ቤታ ዌርወልፎቹንም እነ አይዛክን እያለማመደ ምንም ሊጎብዙለትም ስላልቻሉ እየተበሳጨባቸው ለአሁን እንረፍም ሲሉት በንዴት የአይዛክን እጅ እየሰበርለት እኔ መፋለም ሳይሆን እንዴት በህይወት መቆየት እንዳለባችሁ ነው እያስተማርኳችሁ ያለሁትም በማለት ያ
እዛ የአይዛክን አባት በፊት ላይ የገደለው አውሬ ትላንት ሌላ ሰው ሳይገድል አይቀርም፣ እሱን አጣርቼ መጣው፣ እናንተ መለማመዳችሁን ቀጥሉን ብሏቸውም ይሄዳል። በንጋታው ጠዋትም ሊዲያም ከእንቅልፏ ስትነቃ እጇ ደም በደም ሆኖም የክፍሏን መስታወት ሌሊት ላይ በቡጢ መታም እንደሰባበረችው እናትየው ማይታ ሳይውል ሳያድር ሳይካትሪስት እንዳያትም ወስና ትምህርት ቤት ላይ ሊዲያም ስትሄድ እዛው ባለች ሳይካትሪስትም በኩል ክትትሏን ትጀምራለች። ስታይልስና ስካትም ስለ ሊዲያ እያወሩ ለቀጣይ ዴታቸው ስታይልስ ባለፈው ስለተፈጠረው ነገር እንዴት ይቅርታ እንደሚጠይቅ እየተለማመደ አያይዘውም ስለዛ ፍጥረትም ለማወቅ አዳኞቹም እድሜ ልካቸውን ያደኗቸውን ፍጥረቶች ስለሚመዘግቡበት ማስታወሻ ደብተርና ስለ ዶክተር አለንም ስካት ለስታይልስም ይነግሯል። እነሱም ያንን ማስታወሻ ደብተር እጃቸው ለማስገባትም ያስባሉ። ጃክሰንም ወደ ጓደኛው ዳኒም ጋር አምርቶ ያንን የቪዲዮ ቅጂም እያየው እንዲያስተካክልለት ብራይትነሱን እንዲሁም የጎደለው ነገር ካለም ጨምርልኝም እያለው ዳኒም ኮምፒውተር ነገር ነኮች ላይ ጎበዝም ስለሆነም ምንድነው ውስጡ ያለውም እያለም ሲጠይቀው ምንም አልጋ ላይ ማታ ተኝቼ ብቻ የቀደውት ነው ግን ለማንም እንዳትናገር ብሎትም ይሄዳል። ስታይልስና ስካትም ያንን የአዳኞቹን መጽሐፍን ፍለጋም ላይ ገብተው ስካትና አሊሰንም ትምህርት ቤቱ ላይ ሲያወሩ በዳይሬክተሩ በጄራርድም እንዳይታዩ ስታይልስም እየተመላለሰ ወሬም ያቀባብላል። እሷም ስለ ማስታወሻው ደብተሩም ስታቅ አያቷ ጄራርድ ስለሚይዘው መጽሐፍም አስታውሳ ቢሮውም ላይ እንደሚያስቀምጠውም ተናግራ የቢሮውን ቁልፍ እጃቸውም ለማስገባት ወደ ስራም ይገባሉ። ለዚህም እንዲረዳቸው አሊሰንም አያቷን የዛሬውን የትምህርት ቤቱን ግጥሚያም እኔ ብላም ጋብዛው ይዘውም ስትወጣ ግጥሚያው ላይ ጃክሰን ጋም ማትና ዳኒ መጥተው ስለ ቪዲዮ ቅጂም ሲያወሩት ጃክሰንም ለዳኒ ለማንም አትናገርም ብዬ ነበር እያለ ቢበሳጭበትም ዳኒም ማትን እንዲረዳኝ በተለይ ደግሞ የእሱ ካሜራም ስለሆነ ነው ያወራሁትም በማለት በሚገርም መልኩ የጃክሰን የተቀዳው ቪዲዮም ላይ እንዴት እንደሆነ በማይታወቅ መልኩ 2 ሰዓት ቅጂ ተቆርጦ እንደወጣም እያሳዩም ይነግሩታል ብለው ግጥሚያውም ተጀምሮ ስካትም በአሊሰን አያትም እንዳይነቃበት ብቃቱ ሙሉ ሳያወጣ ሲጫወት እያየ ነው። አሊሰንም በመሃል በረደኝም በሚል የአያቷን ጃኬትም ተቀብላም ሳታስነቃ ከኪሱ ውስጥ ቁልፉን አውጥታ ለስታይልስም አቀብላ ስታይልስም ወደ ጄራርድ ቢሮም ይገሰግሳል። የአማት ተብየው ካሜራማን አሁንም ፎቶ እያነሳሳ በይበልጥ አሊሰን ላይ ብቻም ትኩረቱን ሲያደርግ እናየዋለን። ስታይልስም ቁልፉን እጁ እንዳስገባ ወደ ጄራርድ ቢሮም እየገሰገሰ ፍቅሩ ሊዲያን ብቻዋን መኪና ውስጥ ተቀምጣ ስታለቅስም አይቶ አላስችልክም ብሎት ወደ እሷም አመርቶም ሊያባብላት እየሞከረ ሰዎች እንዲያዩኝ አልፈልግም ብትለውም ይዩሽ እንደውም እኮ ስታለቅሺ ነው በጣም የምታምሪው እያለ ሞራል እየሰጣት ፈታም ያደርጋታል። ሰዓት እየሄደበትም ስለሆነ 5 ደቂቃ ብቻ ስጭኝ ተመልሼ እመጣለሁ በማለት ወደ ጄራርድ ቢሮም መገስገሱን ይቀጥላል። ግጥሚያውም ላይ የላክሮስ ቡድንም ታዲያ ተጫዋቾች በብዛት እየተጎዱም ስለሆነ አሰልጣኙም የሚያስገባው ተጫዋች እስከ ማጣትም ደርሶ ስታይልስንም ቢፈልገው ስላጣው እዛው ከታዳሚው መሃል ያለውን ቦይድንም አይቶ መጫወት ትፈልጋለህ ወይም ብሎም ሲጠይቀው ቦይድም ታዲያ ይህ ምኞቱ ስለሆነም በደስታም ሲስማማ አጠገቡ ያለችው ኤሪካም ይቅር ዴሪኬን ካወቀ ይናደዳል ብትለውም ቦይድ ሳይሰማትም ይቀራል። ወደ ግጥሚያውም ይገባል። ስታይልስም ያንን መጽሐፍ ጄራርድ ቢሮም ሲፈልግ ቆይቶም አቶት በቴክስትም ለአሊሰን እዚህ ምንም የለም ብሎም ይልክላታል። እሱም ታዲያ በባለፈው ራሱን አስተው ቆሻሻ ገንዳ ውስጥ የጣለችው ኤሪካም እዛው ትከሰትበታለች። ግጥሚያውም ላይ የገባው ቦይድም አይኑን ወደ ዌርወልፍነት እየቀየረም ሲጋጠም ስካትም አይቶት በድንጋጤ እዚህ ባሉ ሰዎች እንዳትታይ ቢለውም ቦይድም አልሰማም ይላል። ብዙም ሳይቆይ ራሱ ስካትም በኃይል ተመቶ እግሩ ተሰብሮ መሬትም ሲወድቅ ሁሉም ተደናግጠው በሩጫ ወደ እሱም ሲያምሩ እሱም ጋር የደረሰችው ቀድማ ሚስቱ ፍቅሩ አሊሰንም ታዲያ ደህና ነህ ወይ እያለች እሱም በፍጥነት ምንም እንዳልሆነም እየተነሳም እያሳየ ስለ ቁልፉም ጠይቋት ከስታይልስም አላገኘሁትም የሚል መልእክት እንደገባላትም ነግራው የስካት እናትም እሱ ጋር ደርሳ እግርክ ሲሰበር የሰማው መስሎኝ ነበርም እያለች ግራ ስትጋባ ደህና ነኝ ቢልም ጄራርድም በጥርጣሬ አይን እያየው አንድ ጥያቄ አለኝ ብሎም ይጠይቋል።
በለው። እንዲሁ ልባችን እንደተንጠለጠለ ትዕይንቱም ኤሪክ ጋም መልሶን እሷም ስታይልስን ማንጠልጥላ ወስዳ ወደ ዴሪክ ጋር ሜዳም ታስረክበዋለች። ዴሪክም ያንን የጋራዥ ሰራተኛ የገደለው ምን አይነት ፍጥረት ነው ተናገር ብሎ ማፋጦት፣ ስታይልስም መናገር ባይፈልግም የፍጥረቱን መልክ እየተናገረም ሳለ ራሱ አውሬው ከላይ ደርሶ እየጮኸባቸው መጀመሪያ ኤሪካንም አሽቀንጥሮ ጥሎ ራሷን አስቷት በመቀጠል ዴሪክን አንገቱንም ይሸረክቷል። ዴሪክም ራሱን መቆጣጠርም ሲያቅተውና መሬት ሲወድቅ ስታይልስ እሱን ደግፎም እየሸሸ ሳለ ስልኩም ወድቆበት ስልኩንም ሊያነሳ ሲል ዴሪክ እዛው ያለ መዋኛ ገንዳ ውስጥም ይገባል። ስታይልስም ታዲያ ስልኩን በመተው ዴሪክን ለማትረፍ እየዋኘም አውጥቶት መሃል ላይም ሆነው አውሬው ሄዳ አልሄደ እየተባባሉ እየጮኸባቸው እንዳልሄደም ያሳያቸዋል። ስታይልስ የሚያደርገው ግራ ገብቶት እየዋኘ ለመውጣትም ሲሞክር አውሬው የዞሯቸው እንዳለም እያዩ ለምን ወደ ውሃ ውስጥ አይገባም ሲሉ አውሬው ታዲያ ውሃውን እየነካ እየፈራም ይመለሳል። ለካ መዋኘት ስለማይችል እንደሆነም ይባንናሉ። ወይ ጉድ! እንግዲህ እንዲህ እያልን የዚህኛው ገራሚ ክፍል ማገባደጃ ትዕይንቶች ላይ ተቃርበናል። ይህን ቻናል አፍሪ ፊልምስ እንዲሁም ፊልም ወዳጅ ቲዩብ ቻናሎቻችንን እየሄዳችሁ ሰብስክራይብ እያደረጋችሁ ምርጥ ሙቪዎችን ኮምኩሙ። እነ አሊሰን ቤትም ጄራርድ ባለጠበቀ መልኩ የጨዋታው ኮከብን ስካትን ለእራት ግብዣም ይዞትም ቤት ድረስም መጥቶ ክሪስና የአሊሰን እናትም ሲያዩት እየተደናገጡ ምንም ሳይናገሩ የቀረበውን ራት መመገብ ይጀምራሉ። ጄራርድም ምነው ዝም አላችሁ? ሁለቱ በፊት ፍቅረኛሞች ስለነበሩ ነው ወይ እያለ ለምን ግን እንደተጣሉም ሲጠይቅና ሲያፋጥ ስካትም ላለማስፎገር እሷ ናት የፈታችኝ እያለ ነገሩን ወደ አሊሰን ሲያዞር ክሪስም አዎ የሁለቱ ግንኙነት አልሆነም ነበርም በሚል እየተናገረ ነገሩን ለመቋጨት እየሞከረ ስካትንም ላውራክም በማለት ወደ ኪችንም ይዞትም ገብቶ ውስጥም አስገብቶ እዚህ ምን ትሰራለህ? ጄራርድ ስላንተ እውነቱን ካወቀ ምን እንደሚያደርግህ አታውቅም ወይ እያለም ሲናገረው ስካቶይም አውቃለሁ እንዲሁ ጄራርድም ስላንተ እውነቱንም ካወቀ እንዲሁ ማድረግክንም ካወቀ አንተን የሚያደርግክን አስብ እያለም እዛው እኔ ምክንያት አላጣም ለራስህ አስብም ብሎት ምግብም ይዘው ወደ ራቱም ይመለሳሉ። ብዙም ሳይቆዩ አሊሰንም ያልጨረስነው አሳይመንት አለ እነስራም ብላ ማስፈቅዳ በአባቷ አይሆንም ብትባልም ጄራርድ ፍቀዱላቸው ብሎ ፈቅዶላቸው ወደ ላይኛው ክፍል ከመግባታቸው በፊት ሳይታዩ ወደ ጄራርድ ክፍልም ገብተው ያንን ማስታወሻ ደብተር መፈለግ ይጀምራሉ። ውስጥም ካዝናም አግኝተው ስካትም በችሎታው ተጠግቶ እያዳመጠው እያሽከረከረም ከፍቶትም ውስጥም ላይ ማስታወሻ ደብተሩን እጃቸውም አስገብተው እየገለጡ ሲያዩት ግን ባሰቡት መልኩም ሳይሆን የተጻፈው እንዳለ የምግብ ማብሰያ ዘዴዎችና መከታተያ እንዳለ መቀመሚያ ዘዴዎች እንደሆኑም እያዩም ይበሳጫሉ። ውሃ መሃል ላይ የቀሩት ስታይልስና ዴሪክም የሚያደርጉት ግራ ገብቷቸው ስታይልስም አንዴ ልልቀቅና የጣልኩትን ስልክ እየዋኘው አምጥቼ ለስካት ልደውልለትም ብሎት ዴሪክም አይሆንም ፓራላይዝድ ሆኛለሁ በጭራሽ እንዳለቀኝ ቢለውም ለቆት እየዋኘም ሄዶ ስልኩን እጁም አስገብቶ ወደ ስካት ቢደውልም ስካትም ስልኩ ሲጠራበት በነ ጄራርድ እንዳይሰማ ወዲያው አንስቶ በኋላ ደውላለሁ ብሎም ይዘጋበታል። ወዩ ከአሊሰን ጋም ጄራርድ ማስታወሻውን እንዲሁ የገደሏቸውን ፍጥረት የሚጽፉበትን ነገር የት ሊያደርገው ይችላልን ብለው ሲያብሰለስሉ አሊሰንም አንድ ሀሳብ ይመጣላታል። ሁሌ ጄራርድ ከእጁ የማይነጥለው ከቁልፉ ጋር የሚይዘው ፍላሹ ላይ ቢሆንስ ብላም ተናግራ ስካትም ታዲያ ቁልፉ ስታይልስ ጋር ስለሆነ ትምህርት ቤት ወደ ጄራርድ ቢሮም ሲገሰግስ ይሄዳል። እዛም ሲደርስ ቁልፉንና ፍላሹን የጄራርድ ቢሮም ላይ ተሰክቶ ቢያገኘውም ስታይልስንም አቶት የአውሬውን ጩኸት ከርቀት ሰምቶ ጩኸቱን ወደ ሰማበት ወደ መዋኛው ቦታም ሲያመራ ልክ ስታይልስና ዴሪክ መዋኘት ከብዷቸው ሲሰምጡ አግኝቷቸው ሁለቱንም ስቦ አውጥቶ አተርፏቸው ራሱን ወደ ዌርወልፍነትም ቀይሮ ከዛ እባብ ከመሰለው ፍጥረት ጋር መፋለም ይጀምራል። ፍጥረቱም ታዲያ በጭራውን ሽቶም ከግድግዳ ጋር ሲያጋጨው የዚህኔም እዛ የነበረ መስታወትም ተሰባብሮ ስካትም ስብርባሪ መስታወት አንስቶ በዛ ሊፋለመውም ሲሞክር አውሬውም ራሱን በመስታወቱም በኩል አይቶ ወዲያው ቅይር ብሎ ፈርጥጦም ያመልጣል። በዚህ በልኩ ማንም ምንም ሳይሆንም ተርፎ ስካትና ስታይልስም ከጄራርድ ፍራሽ ላይም ታዲያ ስለ አውሬው ለማወቅ ቢጥሩም የሚያነቡት ሌላ ቋንቋም ሆኖባቸው ግራ ሲጋቡ ዴሪክም እነሱ ጋር መጥቶ
መስታወት ሲያይ የሚፈራ አውሬ ከኔማም እንደሚባል አውቃለሁ። እንደኛ ራሱን መቀየር የሚችል ግን እንደኛ ሳይሆን መቀየር የሚችለው በአስቀያሚነት መልኩ ነው የሚቀይረውም ይላችኋል። ስካትም ታዲያን ከሰማ በኋላ ይህን ፍጥረት ለመጣልና ለመርታት የአዳኞቹ እርዳታም ስለሚያስፈልገን እንንገራቸውም ሲል ዴሪክን በንዴት አንተ እነሱን አምነካቸዋል፣ እኔ ግን እነሱን በጭራሽ አላምናቸውም፣ እነሱም እኛን አያምኑንም፣ አይታመኑም ሲለው ስካትም ማናችንም እያመንን አይደለም፣ ግን ከሁላችንም በላይ የሆነ አውሬ ሰዎችን እየገደለ ነው፣ ስለዚህ አንድ ነገር ማድረግ አለብንም ይላል። ዴሪክም ለዛኔ መፍትሄም አላጣም እንጂ ከአዳኞቹ ጋር በጭራሽ አልሰራም ብሎት ይሄዳል። በስተመጨረሻም ትዕይንቶቹ ላይ ስካትም ሀገር ሰላም ብሎ ወደ እናቱ መስሪያ ቤትም ሆስፒታልም እንደሄደ ገና ከመኪናውም እንደወረደ ጄራርድ ከየት መጣ ሳይባል ስለትም አውጥቶ ወቅቶትም እያሰቃየው አንተ ቤታ ዌሮልፍ እንደሆንክ ወዲያው ነው ያወቅኩብክ፣ እንዴት ማስመሰል ለእኔ አታስተምረኝም፣ እኔ ወዲያው ነው እምነቀው፣ አሁን ከዚህ በኋላ ሁንና አድርግ ምልክን ሁላ ታደርግልኛለክ፣ ካልሆነ እዚህ ሆስፒታል የምሰረው እናትህን ነው እምገላት፣ ጥሩ ሰዎች ሲገደሉ ደስ አይለኝም፣ ግን አንተ እምቢ ካልክ እገላታለሁ ብሎም ዝቶበት ይሄዳል። እረፍ! ወይኔ ስካት ተበላ። በቀጣይስ ምን ይፈጠርበት ይሆን? አብረን በጉጉት የምንጠብቀው ይሆናል። እስከዛው ግን ቶሎ እንድንለቅ ይቺን ቪዲዮ አነስ ያለች 600 ላይክ ዛሬውኑም አስገቧት። እንደ ሁል ጊዜው ቸር ቆዩልን።